ከዚህ በፊት ዊርድና ኦቨርሬትድ የሆኑ በተቃራኒው ደግሞ ገራሚ ስቶሪ ያላቸውን ፊልሞችን አይቻሉ። ለምሳሌ ያክል ከሀገር ውስጥ ጤዛ፣ የሱፍ አበባ፣ ከውጭ ደግሞ ቢፎር ሰንራይዝ፣ ጉድ ዊል ሃንቲንግ የመሳሰሉትን። ከቅርብ ጊዜ ወዲህ ግን በሀገራችን ውስጥ ሀሪፍ ፊልሞች ለመሰራት የተሞከሩ ነው። ነገር ግን ዲፕ ቢመስሉም ባዶና ሀሪፍ ዳይሬክቲንግ፣ ኤዲቲንግ፣ ሲኒማቶግራፊ እንደውም ይህ ሁሉ ይቅርና ሀሪፍ የሚባል ስክሪን ፕሌይ እና ራይቲንግ እንኳን የላቸውም። ለምሳሌ ያክል ቅርብ ጊዜ ከወጡት ጃናሞራ፣ ባለከራሩ፣ ሌሎችን ፊልሞች ተጠቃሽ ናቸው። ዛሬ ሪቪው ማድረግላችሁ የፊልሙ ላስት ፓርት ስፕሊት ከሚለው ፊልም የተኮረጀና ድፍን 1 ሰዓት ከ53 ደቂቃ ከ49 ሰከንድ አይቼው ጋርቤጅ ውስጥ ስላስገባሁት ፊልም ነው። ስለ ጥቁር አደይ። ፊልሙ የሚጀምረው ስለ አንድ ስኬታማና ሀብታም ቅንጡ ሕይወት ስላላት ሴት ነገር ግን ሳይኮሎጂካሊ ትራውማታይዝድ ስለሆነች ገበሬ ሴት እየነገረ ነው። የፊልሙ የድርሰት ችግር ከዚህ ይጀምራል። ጋዜጠኞች እሷን ኢንተርቪው ለማድረግ ተሰባስበዋል። ከጋዜጠኞቹ መካከል አንዷ እንዲህ ትላታለች። ኑሮሽንም እንደምናየው እንግዲህ እጅግ ቅንጡ ነው። ነገር ግን በአካባቢው ላይ ደግሞ ምንም አይነት የኢንተርኔት አገልግሎት የለም። ይሄ እንዲሆን ደግሞ ምንም አይነት ጥረት ስታደርጊ አይታይም። ይሄ ለምን ሆነ? የእሷ መልስሳ ለእጽዋት የሚያስፈልጉን ፀሐይ፣ ውሃና አየር ብቻ ስለሆነ ትኩረታችን እሱ ላይ ነው። ምን ማለት ነው? ፀሐይ፣ አየር፣ ውሃ። እሷ ፈጣሪ ናት እንዴ? እሺ እንደ ውሃውን ይሁን። አራባና ቆቦ የሆነ መልስ። አማርኛ ፊልም ውስጥ የሰለቸኝ አንድ ነገር ቢኖር ሲሪየስ የሆነ ጉዳይን እንደ ቀልድ ወይንም ደግሞ እንደ ኮሜዲ የሚጠቀሙበት ሜተድ ነው። ጭራሽ እዚህ ፊልም ላይ ደግሞ ሴቷን ቶርቸር በማድረግ ነው የሚያስቁን። የምሬን ነው የምላችሁ፣ ኢትዮጵያ ውስጥ ድርሰት እንጂ ደራሲ የለንም። አልዋሻችሁም። ግን እዚህ ጋር አንድ ያሳቀኝ ነገር ቢኖር ፊቷ ላይ ያለው ሊጥ ብቻ ነው። ከሁሉ በላይ ግን የሚያስጠላው የተጣሉበት ምክንያት ነው። ጠቡ የተነሳው በዳቦ ነው። በየትኛው ዳቦ? አይዟችሁ የሚበላው ማለቴ ነው። ምን እንዳሰባችሁ ገብቶኛል። ሰው ሚስቱ ጋር በስንት ነገር ይጣላል። ጀለስ ድፎ ዳቦ ካልጋገርሽ ብሎ ከፍ ዝቅ ያደርጋታል። ምንድነው ጸባችሁ? ድፎ ዳቦ ለምን አልጋገርሽም? ቸርችረሽ የምትጋግሪውን የወያው እየስጨፍር ልሰጪ ነው ብሎ ነው። ይኸውላችሁ ቅድም በድፎ ነበረ፣ አሁን ደግሞ ጀለስ ጧ ብሎ ሰክሮ መጥቶ የታምሽተሽ ነበረ ብሎ ሊረግጣት ነው። የታባሽ አምሽተሽ ነው በዚህ ሰዓት የምትመጪው አንቺ? እንዳልኳችሁ ባለሀብቷ ወጣት ገበሬ ናት። ሆኖም የእርሻ መሬቷ ላይ ያሉት አትክልቶች በባክቴሪያ ተጠቅተዋል። በዚህም የተነሳ ከባድ የሚባል ኪሳራ ላይ ናት። ለዛም ነው የእጽዋት ተመራማሪ ሐኪም ያስፈልጋት። ሐኪም ብልልኝ ይባላለሁ። የስነ እጽዋት ተመራማሪና የስነ ምህዳር ኢኮሎጂስት። እዚህ ጋር ግን በኋላ የማሳያችሁ ነገር ይኖራል። ከእኔ ቀድማችሁ ካያችሁት ግን እውነትም ፊልም ስታዩ ጎበዝ ናችሁ ማለት ነው። እንቀጥል። አረ በፈጣሪ ይሄ ሰውዬ ምን አርግን የሚላት ነግናጋ ነው። እሳ ምን ቆመሽ ታያለሽ? ወደ ተዘጋጀው ክፍል አስገብኝ። የፊልሙን ደባሪ ፓርት ላሳያችሁ። ጀለስ እንዳለ ሙሉ ሰራተኛውን ሰብስበው ያስጨፍራችኋል። ምን አይነት ዲክራይድ ነው በፈጣሪ። ጭፈራውን ልጋብዛችሁ ቮሚት እንዳላችሁ። ቅድም እንዳልኳችሁ ገበሬዋ ቻዋም አለባት፣ ግን እንዴ ሊኖርባት ቻለ የሚል ጥያቄ ያስነሳል። በሂደት የምናየው ይሆናል። ግን እዚህ ጋር አንድ የወደድኩት ነገር እሷ ስትደነግጥ የሚታያት ምስል አለ። እሱን ክሬት ያደረጉበት መንገድ ወድጄዋለሁ። ጉድ ወርክ። እጽዋቶችን ለማከም የመጣው ዶክተር የእጽዋት ዶክተር ብቻ ሳይሆን ፈላስፋም ያደርገዋል። ይህ ሰውዬ ግን ማን ነው? ብዙ ባህሪዋ እንዲቀይር ምክንያት ሆናታል። ሰው ስላልጨበጠው ነገር በደፈናው ማውራት የለበትም። አስቻለው ይባላል። በማደጎ ቤት ያደገና ጎበዝ ተማሪ የነበረ ልጅ ነው። ግን ምን ያደርጋል፣ ጎበዝ ተማሪ ቢሆንም ከማደጎ ቤቱ ግን እንዲለቅ ይነገረዋል። በዚህም በመናደድ ራቅ ያለ ቦታ በመሄድ ራሱን ለማጥፋት ይወስናል። ዛፉ ላይ ገመሩን ያስርና አንገቱን ሊያስገባ ሲል ግን አንድ ነገር ይመለከታል። ደስ የምትል ሳቂታ፣ ቆንጆና በነፃነት የምትሽከረከር ሴት ይመለከታል። ከዛም ያቺ ሴት ለእርሱ ከሞት የመትረፊያ ምክንያቱና የዘላለም ሕይወቱ ትሆናለች። ይህች ሴት ደግሞ ገበሬዋ ወይም ደግሞ በስሟ ይፍቱ ስራ ናት።
እንዴት ታዲያ ወደ እሷ መኖሪያ ሊመጣ ቻለ? አስገራሚ ነገር ነው። ለዛውም አይነ ስውሩ ነው። እስኪ አመጣጥኑን እንመልከት። ከማረጎ ከተባረረ በኋላ ታስሮ ነበረ። እስር ቤትም እያለ አንድ ሰው ይተዋወቃል። ያ ሰው ደግሞ ሀብታምና የቢዝነስ ሰው ነው። እናም ይህ ሰውዬ የኤፍቱሻ ጓደኛ ጋር ወይንም ደግሞ ጥሩነህ ጋር ጥብቅ የሆነ ሪሌሽንሽፕ አለው። ጥሩነህ ኤፍቱሻን ያፈቅራታል። እናም የራሱ ለማድረግ ካለባት ጭንቀትና ትራውማ መውጣት አለባት። ለዚህ ችግር ደግሞ እንደ መፍትሄ የቀረበው ቻላቸው ነው። ያው ቅድም ፈላስፋ ያደርገዋል ብያችሁ የለ? ለአንተ ለጓደኛዬ ከሰማይ ላይ አንዷን ኮከብ ራሷ አምጣልኝ ብትል ራሷን ነጥዬ ነው ማመጣልህ። ስለዚህ አይነ ስውርና የእጽዋት ተመራማሪ በመምሰል ወደ ህይወቷ ጣልቃ ይገባል። በሁለቱ መካከል ስላለው ሚስጥር ግን ማንም አያውቅም ከሱ በስተቀር። ከዕለታቱም በአንዱ ቀን ስለዚህ ጉዳይ አንድ ሰው ያውቅበታል። የቤት ሰራተኛዋ ጥሪው ተብላ ልትጠራው ክፍሉ ገብታ የወራደቁ ዕቃዎችን ስታነሳ የኤፍቱሻን ፎቶ ትመለከታለች። ጀለስም ከኋላው ሆኖ ይመለከታታል። ደንግጣም ፎቶቹን ትበትናቸዋለች። አይ ልጅት አይኑ እንደሚያል ገባትም። አለቀላት። ግን እንደፈራሁት አልቀረላትም፣ ገደላት። እዚህ ጋር ግን አሪፍ ትሆን አላሳያችሁ። ትችላለች በእውነት ተቀበይኝ። ውጩ በጣም ቀዝቃዛ ነው። በቀጣይ ቀን ቤቱ በሙሉ ሀዘን በሀዘን። ጀለስ ከፍ ዝቅ እያደረገ ሲጠፈጥፋት እንዳልነበረ አሁን እየየ። በዚህ ድርሰት ውስጥ ሊያሳዩት የሞከሩን ነገር ጭቅጭቅ፣ ድብድብ ፍቅር እንደሚያጠነክር ነው። ኢማጂን ሰውን በማሰቃየት ፍቅር መገንባት። ለነገሩ ሁሉም ፊልሞቻችን ላይ 90%ቱ ስለዚህ ነው የሚሰብኩት። ቅድም ካስታወሳችሁ አንድ ነገር ብያችሁ ነበረ። እኔ ያየሁትን ከሆነ ያያችሁት ታስተውላላችሁ ማለት ነው። ግን ምንድን ነው? እዚህ ጋር ቤቱ ላይ የምታዩት ጥቁር አሞራ ወደዚያ ቤት መጥፎና ከባድ ችግር እንደመጣ የሚያመላክተን ሲምቦል ነው። አሪፍ ስራ ነው። አሁን እኔም ወደ ጓጓሁለትና ኩረጃ እስከ መቼ ወዳልኩበት ሲን እንግባ። የመጨረሻው ሲን ስፕሊት ከሚለው ፊልም የተወሰደ ነው። እስታይላቸው፣ ገጸ ባህሪያቸው ለነገሩ መኮረብ ብርቃችን አይደለም። ለምሳሌ ያክል ከኮረጃቸው ውስጥ ራውዲ ራቶር እንደ ሶማሊ ቫንዳብ፣ ቢፎር ሰንራይዝ እንደ ፋሲካ ሌሊት፣ ኪክ እንደ ጃና ሞራ። ባይሆን ይህ ለየት የሚለው ከሌሎች ፊልሞች ይልቅ በደንብ ነው ገጸ ባህሪውን የተላበሰው። ሁለቱም መላጣ ናቸው። ሁለቱም ብዙ አይነት ፐርሶናሊቲ ያላቸው። ስፕሊትን ግን ለየት የሚያደርገው ሰውየው የእውነትም ሳይኮፓት ነው። እንደውም መጨረሻ ላይ ሁላ ወደ አውሬነት ይለወጣል። ይሄኛው ግን መጀመሪያ ላይ ደህና ነበረ። መጨረሻ ላይ ግን እንዴት ብሎ እዚህ ደረጃ ላይ እንደደረሰ እንጃ። ራይቲንግ የተበላሸ ስለሆነ ማየት ያለብንን ሲን ትቶ ማየት የሌሉብን ሲኖች ናጨቀው። ለምሳሌ መሀል ላይ ያሉት የፍቅር ሲኖች፣ የቀልድ ሲኖች አስፈላጊ አልነበሩም። ብቻ ያ ሁሉ የታለፈው ይህንን ሲን ለማሳየት ነው። ጭራሽ እዚህ ጋር ምን ይላታል? ስሙልኝ። አምላኪሽ አንቺ ደግሞ ተመላኪው ነሽ። ጭራሽ ብሎ አምላክ አረጋት። ለነገሩ እስር ቤትም እያለ ለምን ሃይማኖት የነካችሁ ብሎ አንዷን ጀለስ ሽክሻካ ብሎታት ነበረ። አስቻለው እስካሁን 5 ሰው ገሏል። የመጀመሪያው ወንድሟን። እኔ ምላችሁ ቀለር ካትበሉኝና እንዴት ግን ሰው ምራቆን ሲተፋ ይንተባተባል? ሁለተኛ ደግሞ ጓደኛዋን፣ 3ኛ አለቃውን፣ 4ኛ ጥበቃዋን፣ 5ኛ ሰራተኛዋን። ብቻ ጀለስ ፍቅሩ አናቱ ላይ ይወጣና ኤፍቱሻን ይደፍራታል። ከዛ ጊዜ በኋላ ነው ትራውማታይዱን አይቀረችው። ግን አርግዛ ነበረ። ልጇ ሴት ገባ። ልጅስ? ከዛ አባቴ ሻህሩክ ደረሰና ጀለስን ከኋላ አነቀው። አቤት አጣጣል! ኤምኤምኤ ፋይት ነው የመሰለው። ሻህሩክን ሊገለው ሲል ከኋላው በጥይት ተመታ። መቺው ደግሞ የራሱ ልጅ ነው። አቤት ግጥም ደሞሽ! ተጠላለህ አባቴ። ግን እዚህ ጋር ምን ትለዋለች? ለምን አባትህን ገደልክ? እየምርሽን ነው? ልጁ በአባት ፍቅር እንዳይጎዳ ብለሽ ነው? የልጁ መልስ ግን አሪፍ ነው። ኃጢአት አለመስራት የምርጫ ጉዳይ እንጂ ጻድቅነት አይደለም እናቴ። ከዛ መጨረሻ ላይ ከሻህሩ ጋር ተጋቡ። በቃ አለቀ። እንዴት አልሞተም? የተመታው ምት እኮ ወይ ኦቲስቲክ ወይ ደግሞ ሊገለው ይገባ ነበረ። ለነገሩ የማየው የአማርኛ ፊልም መሆኑን ረሳሁት መሰለኝ። የማያልቅ ነገር የለም ግን አለቀ። አይ ቲንክ የዛሬው ቪዲዮ እንደተመቻችሁ ተስፋ አድርጋለሁ።
ሌላ እንድሰራላችሁ የምትፈልጉት ፊልም ካለ ኮሜንት ላይ ጻፉልኝ። ሰብስክራይብ እና ላይክ ማድረጋችሁን እንዳትረሱ። ባይ ባይ።